ቃል ያለው አዶናይ ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ 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 እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። አርሲ ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አድርጋለሁ፣ አይቼ ድምፅ ሆናለሁ አለ። አየ፣ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ፣ ሪፖርት አድርጉበት የሚል ነገር መጣ። ሙስሊም ነው የገደለው አላለ። ሙስሊሞች ናቸው እንዲያረጉት አላለ። ሙስሊሞች እንዲፈጠሩ አላለ። ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው ማን ያለው? አዶናይ። አዶናይ ይሄንን ነው ያለው። እስቲ ግቡና እዩ። ነትንያስ ያለው ነገር ሙስሊምን የተናገረ ሙስሊምን የተቸበት ሙስሊሞች ናቸው እንዲያደርጉት ያለው ምናምን ነገር የለም። ሰድቧችሁ ቢሆን ክፉ ተናግሯችሁ ቢሆን ምን አድርጓችሁ ቢሆን ብዘለዝሉ ደስታዬን አልችለው። ሞጣ እየዘለዘለ ነው። ለምን አትመልሱለትም? ለምን አትመልሱም? ሞጣ በሚደብር ኃይል እየሄደ ነው። ነገሩ ሲገባው መሀይም ነው። ነገር ቶሎ አይገባው። በገባው ጊዜ እኔ ሙስሊሞችን በዛ ደረጃ መሄድ አልፈልግም። ለምን? የምንወዳቸው የምናከብራቸው መልካም ቀን የሆኑ ሙስሊሞች አውቃለሁ። ስለዚህ ቀናዎቹ በዚህ ነገር ከጎናችን ቆመዋል። ኡስታዞች ሳይቀሩ በዚህ ነገር ድምፅ ሆነዋል። ስለዚህ ኡስታዞቹ ድምፅ ሲሆኑስ ለምን ኡስታዞቹን አንፎሎ አታርጉም? ለምን ኡስታዞቹን አትሰድቡም? ሙስሊሞች እስቲ ልጠይቃችሁ። ሙስሊም ኡስታዞች አርሲ ላይ ስላለው በምሬት ተናግረዋል። ቪዲዮ አለ፣ አይታችኋል። ለምን ኡስታዞቹን አሽቃባጭ ምናምን ብላችሁ አሰድቧቸው? አዶናይ መልስ ስለማይመልስ ስለማይሳደብ ምን ለእኔ እንዲያውም መልስ መልሶልኛል። እኔ ጂጂን ሞጣን ምናምን የሆነ ጊዜ ልሶናል፣ ግን ስንረግጠው ከአንገቱ ሲደርስ ነው መመለስ ያችን ቪዲዮ የሰራው። ያው እንግሊዘኛውን ሁለቱ ብዙ አርፉትም፣ እኔ ነኝ አንደርስታንድ ያደረኩት። ከኔ ውጪ ሞጣም ሆነ ጂጂ አንደርስታንድ ሳታረገው ቀርታለች። ኢትስ ኦኬ ኢትስ ኦልራይት። እኔ ነኝ አንደርስታንድ አድርጌ ገብቶኛል። እንደ ልጅ 26 ዓመት ልጅን የምናገርበት ሙድና በእድሜ ያለውን ለይቼ የማቅ ሰው ነኝ። የሚያድግ ሰው ነው፣ የሚቀየር ሰው ነው። ስለዚህ አዶናይን እንደ አንድ ኢትዮጵያዊ እኔ እንደ አንድ ወንድም እኔ ፖለቲካ ውስጥ የለውም ብሎ ቃል በቃል ነግሮናል። ኦኬ፣ ፖለቲካ ውስጥ የለም። መንግስት ሊፈልገው ይችላል፣ ሊጠቀምበት ይፈልጋል በሚገባ። አዶናይ በትልልቅ ፕሮጀክቶች ሲመጣ መንግስት ጥንቡቅ ይላል እዛ ውስጥ። አዶናይ አንድ ያንግ ወጣት ነው፣ ተግባባል። አንድ ታዳጊ ነው። ስለዚህ መንግስት በግድንግዱ ሲመጣበት አዶናይ ጸጥ ብሎ ማየት ነው። አሁን ለምሳሌ እንትና ሲመጣ ማን ነው ዴይለን ሲመጣ መንግስት በቃ ኢንቨስት አደረገ። አዶናይ ምን የማድረግ አቅም አለው? ኖ አትችሉ ምን እንዳንማ አይለታ ጆሮውን ይዘው ይወረውሩታል። ስለዚህ አዶናይ በጥንቃቄ መስራት አለበት። ጆን ዳንኤልም ይሄን ልንገርህ፣ ምናልባት አጠገብ ያሉ ጓደኞች የማይጠቅሙ ጓደኞች አሉ ብዬ አስባለሁ። ጆን ዳንኤል ተንኮል የሚያሳስቡ በዚህ መንገድ ሂድ ብለው የሚያጋጩ ሰዎች አሉ። ከማይጠቅም ጓደኛ ራቅ። ምናልባት እሱ ነው ጆን ዳንኤልን እየጎዳ ያለው። እኔ እግዚአብሔር በማያውቀው ጆን ዳንኤል የመጨረሻ የሚደላኝ ሰው ነበረ ከመታሰሩ በፊት። እኔን ነው ቀድሞ የሚጠራው። ገብታችሁ ማየት ትችላላችሁ። ጆን ዳንኤል ዮኒ ማኛ ብሎ ነው የሚለው። ከዮዳ ጉቶ ጋር ሆኖ ራሱ እኔን አንድ ነገር ጉቶ ሲል ጆን ዳንኤል አስወራው። ቁርሾ የገባው እኔ እሱን ለመጉዳት ብዬ ያረኩት አንዳች ነገር የለም። እግዚአብሔር በሚያውቀው እናንተም ታውቃላችሁ። ግን ሌሎች ሰዎች ተባብረው ድራማውን ሰሩት። ብልጽግናዎች ገቡበት ምናምን ገቡበትና ዮኒ ማኛ ነው የሚያደርገው። እኔ ተጠርቼ የመጣው ሰውዬ አትንኩት ያለ ሰውዬ አንተን የበደልከው ተብዬ እኔ ላይ ነው ነገሩ የጨው። ግን እግዚአብሔር በሆነ ጉዳይ ላይ አስተካክሏል። ልጅ ነው ጆን ዳንኤል።
በዛ ያህል ክፋት አለው ብዬም አላስብም። ምክንያቱም ጥሩ ነገሮችንም መርሳት የለብንም። ጆን ዳንኤል ለብዙ ለተቸገሩ ሰዎች ደርሷል። የማይካድ ነው። መካድ የማልችለው ነገር ነው። መርገጥ እችላለሁ፣ የሚጠቅመኝ ነገር ግን የለም። ጆን ዳንኤል ብዙ ሰዎችን ረድቷል፣ ብዙ ሰዎችን አግዟል። ከልቡ ቀርቦ ብዙ ነገር አድርጓል። ስለዚህ ምንድነው ማድረግ ያለብን እኛ? ጆን ዳንኤልም እንደዚህ የሚያቃቅሩ ሰዎች አጠገባሉ። አሁን እንትናን ካየኸው ማናጀር አለው። አየህ፣ ፕሮፌሽናል መሆን ፈልጓል። ማናጀር አለው። ጋይድ የሚያደርግ ሰው አለ። አዶናይ ጋይድ የሚያደርግ ሰው አለ። እሱን ምን የሚያደርገው ሰው አለ? ጋይድ የሚያደርገው ሰው አለ። ምን የሚያደርገው? ይሄን እንዳትል፣ ይሄን እንዳታረግ፣ እንደዚህ እንዳትሆን የሚለው አለ። አንተ ማንም የለም፣ በራስ መንገድ ነው የምትሄደው። ስለዚህ ታበላሸዋል። ስታበላሸው ደግሞ ታዋቂ ሰው ስለሆንክ ገስዋት ወገብን ይለዋል። ስታበላሸው ምን ትባላለህ? ታዋቂ ሰው ስለሆንክ ዜሮ ነው የሚከቱ። ከባድ ነው። ታዋቂ ሰው ስትሆንና ሬጉላር ሰው ስትሆን ይለያያል። ጆን ዳንኤል እንዲያረገ ጆን ዳንኤል እንደዚያ ሆነ ቢባል ወዲያውኑ ነገር እንክትክቱ የሚወጣው። ስለዚህ ጆን ዳንኤል ያቺን ነገር ቀይር። ማናጀር ያስፈልግሃል። ጋይድ የሚያደርግ ሰው ያስፈልግሃል። ኢትዮጵያ በትንሽ ብር አሪፍ ሰው መቅጠር ትችላለህ። ጥሩ ለአንተ በሳል ነው የምትለው አንተን ለብዙ ደረጃ ያደርሰኛል የምትለውን ሰው ከቀጠርክ ናው ዩር ፕሮፌሽናል። ስለዚህ እንደ በልህ በሚመስልህ ነገር ብቻ አትሄድም። ተግባባን? ቴዲ አፍሮ ቁንጮ ላይ የደረሰው ትልቅ ማናጀር ስላለው ዩሲ አንተ ምናልባት ራስን የምታይበት ሌቭል ገና ያንግ ነኝ። ሰክሰስ ግን ከያንግነት በላይ ነው። ገባ? ገንዘቡ እውቅናው ምኑ ከአንተ በላይ ነው። ቤተሰቦች በዛ ደረጃ አቅምም ፋይናንሻሊ እንትንም የላቸው። ስለዚህ ያ ሰክሰስና ያ እውቅና ካለ ይገርቢ ከርፉ የሆነ ሰው ያስፈልጋል። ተግባባ? የሆነ ሰው ያስፈልጋል። ስለዚህ አሁን ጆን ዳንኤል መርዝ ነው እየተባለ በተባለበት ቁጥር የሚሰማ ስሜት ይገባኛል። የሚሰማ ስሜት አለ። ተግባባን? በጣም የሚሰማ ስሜት አለ። ይህን ነገር ለሁለቱም ድምፅ ስለሆንኩ እንዴት ሰው ይቀየመኛል ብለህ ልታስብ ትችላለህ። ኖ ኢዝ ታይሚንግ የሚባል ነገር አለ። አሁን የሞተው አሁን የተጨፈጨፈው አሁን እያለቀ ያለው ኦርቶዶክስ ነው። አንዴ አይደለም፣ ደጋገሙት። ወለጋ ላይ ጨረሱ፣ አሁን አርሲ ላይ መጡ። አጣዬ ላይ ሂድ፣ የትም ቦታ ላይ ሂድ፣ ጅጅጋ ሂድ፣ ኦርቶዶክስን አጠፏት። ይሄ ነው መረጃው። መረጃ ከሌለ ደግሞ መጠየቅ ነው። አጠፏት ኦርቶዶክስን። ስለዚህ መፍትሄ ምን ማድረግ አለብን? አንድ ላይ ይዘን መምጣት አለብን። ምን አይነት መፍትሄ? አትግደሉም ብቻ ሳይሆን ኦርቶዶክስ ታጠቅ፣ ተዘጋጅ የሚል መሴጅ ነው ይዘን የመጣ ነው። ከእንግዲህ በኋላ ማንንም ላለመስማት መንግስት ባናትን ትተከላል። ምን አባህም አታመጣ። ከህዝብ የበለጠ መንግስት የለም። ትደራጃለህ፣ ራስን ትከላከላለህ። እየሞትክ አትሄድም። ከዚህ በኋላ ምን ታደርጋ? ትደራጃለህ። ማን አባቱ ይነካል? አሁን ለምሳሌ በሙስሊም ብትሄድ ኢትዮጵያ ላይ 20 ሚሊዮን አይሞሉ፣ ምናልባት 20-30 ሚሊዮን። እንዴት በለኝ፣ እንድትንጫጫ አይደለም፣ እውነቱን ነው የምነግርህ። 20 ሚሊዮን ሜይ ቢ 30 ማክሲመም። እንዴት በለኝ። ኦሮሚያ ክልል ብቻ ነው ሙስሊም ያለው እና ሶማሌ ክልል ሙስሊሙ ያለው። አብዛኛው ቦታ ብትሄድ ሙስሊም አይደለም። አማራ ክልል ብትሄድ ሙስሊም የለም። ትግራይ ብትሄድ ብዙ ሙስሊም የለም። ደቡብ ብትሄድ አብዛኛው ፕሮቴስታንትና ኦርቶዶክስ ነው። ስልጤ ነው ያለው፣ ስልጤ ነው ሙስሊም እና በትንሹ ጉራጌ ያለ እና ኦሮሚያ ክልልም የተወሰነ ነው ያለው። ብዙ ሙስሊም የለም። ለወሬ ሊጮህ ይችላሉ እንጂ ሪያሊቲው ብዙ ሙስሊም ኢትዮጵያ ውስጥ የለም። እውነቱ ያ ነው። አዲስ አበባ ብትመጣ አሁን እኛ ሰፈር ላይ ያለው ልደታ
እግዚአብሔር ምስክሬ 100 አይሞሉም ሙስሊሞች። ልደታስ 100 አይሞላ። የፈለክበት ቦታ ብትሄድ ሙስሊም ብዙ አይደለም። እንደው ሲጮሁ ምናምን ብዙ ያስመስላሉ እንጂ ኢትዮጵያ ላይ ሙስሊም ብዙ አይደለም። ከሙስሊም ፕሮቴስታንት ይበልጣል ኢትዮጵያ ውስጥ። የመጀመሪያ ኦርቶዶክስ ነው፣ ከዛ ፕሮቴስታንት ነው፣ ከዛ ሙስሊም። ፋክት የለም ብዙ ቦታ ላይ ሙስሊም ኢትዮጵያ ላይ የለም። በወሬ ደረጃ ግን ብዙ ይመስላል። ጓጓ ሲሉ ብዙ ይመስላል። አሁን ኦሮሚያ ክልል ላይ በጅማ ብትሄድ አብዛኛው ሙስሊም አይደለም። ድሬዳዋ ብትሄድ አብዛኛው ሙስሊም አይደለም። ባሌ ብትሄድ አብዛኛው ሙስሊም አይደለም። አብዛኛዎቹ ጋር ብትሄድ አይደለም። እውነታውን ነው የምነግርህ። ሊያስኮርፍ ምናምን እነሱ ለሚሉት ነገር እያዙ ልቀቆኝ ለሚባለው ነገር ምንም አይገናኝም። አይሞላም፣ 20 ሚሊዮንም አይሞላም እስልምና ኢትዮጵያ ውስጥ። ጩኸቱ ግን ከዛ በላይ ነው። ገባ? ጩኸቱ ምን አይነት ነው? የእንቁራሪት ጩኸት ነው። አሁን ማታ ላይ የሀገር እንቁራሪት የሚጮህ ይመስላል። ውሃ ዳር ብታድር አንድ ቦታ ላይ ቂር 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 ስትል እንቁራሪት ስትጮህ ስትውል ስታይ ወይኔ እንደዚህ እንቁራሪቶች ብለህ ምናምን ነገር ግራ ትጋባል። ምን ያህል ቢሆኑ ነው ምናምን ብለህ ጩኸቱን ብታየው፣ ግን ኢን ሪያሊቲ ሄደህ ስታይ አንድና ሁለት እንቁራሪት ናቸው። አሁንም በኢትዮጵያ ደረጃ በእምነት ደረጃ ከሄድክ እውነት ለመነጋገር አሁንም እነግርሃለሁ፣ ትልቁ ማጆሪቲ እስልምና አለ የሚባለው ኦሮሚያ ክልል ነው። ኦሮሚያ ክልል ከሚኖረው ከ12 እስከ 15 ሚሊዮኑ አማራ ይኖርበታል። ያ አማራው ምንድን ነው? አብዛኛው እዛ ውስጥ 90% ክርስቲያን ኢዘር ፕሮቴስታንት ነው ኦር ኦርቶዶክስ ነው። ከኦሮሞም ከ20% በላይ አብዛኛው ምንድን ነው? ኦርቶዶክስ ነው። ከዛ ትመጣለህ ፕሮቴስታንት ነው። ከዛ በኋላ ነው ሙስሊሙ ያለው። ስለዚህ ኦሮሞና በብዛት ስልጤ ጋ ነው እስልምና የምታገኘው። ከዛ ውጭ የለም። እውነታዊ ይሄ ነው። እውነታዊ ይሄ ነው። ስለዚህ ይሄን እውነታ ግን በጩኸት ትልቅ የሆነ ያስመስላሉ። እስናት ወሎ ላይ ብትሄድ አብዛኛው ክርስቲያን፣ ሙስሊሞች አሉ፣ ማጆሪቲው ክርስቲያን። ግን እሱ አይደለም ዋናው። በሰላም እንዴት መኖር ይቻላል የሚለው ነገር ላይ ነው መስራት ያለብን። በሰላም እንዴት ነው የሚሰራው? በሰላም እንዴት ይሰራል? በሰላም እንዴት ይኖራል የሚለው ላይ ፎከስ ካረግን ውጤታማ እንሆናለን። ውጤታማ የሚያደርገው ያ ነው። ሰው ስድባቸውን እታች እያየው ነው። ሚውት እንዳታደርጓቸው። እኔ እየተሳደብኩ አይደለም። የሙስሊም ቁጥር ትንሽ ነው ማለት ያሳበዳቸው ፖለቲከኞች አሉ። እውነታው እሱ ነው። አዲስ አበባ ላይ ብዙ ሙስሊሞች ታውቃላችሁ? አይ ዶንት ኖው። ብዙ የላችሁ አዲስ አበባ ላይ ኖቦዲ ነን። አዲስ አበባ ሰፈራችሁ ላይ የትኛው ነው የሙስሊሞች ሰፈር? ኖዌር። እውነቱን መናገር ብዙ ሰው ይፈራል። እውነታው ግን ይሄ ነው። ግን አሁን ግንፍሌ ይጫወታል። ጋሽ ግንፍሌ ያዙ ይልቀቁኝ እያበዘቶ ወዳበነውና ሲባል ብዙ ይመስላል። እንደ እንቁራሪቷ ማለት ነው። አንድ ሁለት እንቁራሪቶች ሌሊት ላይ የሚጮሁ እንቁራሪቶች ስለ ጮሁ ብዙ ይመስላሉ። ስታያቸው ጩኸት ብቻ ነው ያለው። this is the thing